ሐይሱ ሽእቱማ ወኩላ ሚንሃ ከጀነት ተመገቡ ሁለታችሁም ባልና ሚስት ረገደን ማለት የመጨረሻ ምርጥ የሆነ ነገር ነው ያለው ጀና whenever you like በፈለጋችሁ ሰዓት ፈነሲያ ረሳው አለ ምን አለ ረሳው በቃ አው ረሳው የዛሬው ትልቁ ትምህርት ምን እንደሆነ ታውቃለህ አላህ ኡዙር ይሰጣል እኔ የምለው ዛፉን አትብሉ አላለም አለ ከዛፉም አትብሉ አላለም አረ ብሏል አላለም እንዳትቀርብ ነው ከቀረብክ መብላትማ አይታሰብም የመዳን ተስፋዬ የረህማን ስጦታ በማስከተል እንግዲህ የተለያዩ ውብ ቁርአናዊ ሐሳቦችን በማንሳት ምርኩዛችንን ለማድመቅ ከኛ ጋር ወደ ድሬዳዋ እንግዲህ የመጡ ተወዳጅ ኡስታዞች መካከላችን ይገኛሉ። በቁርአናዊ ሐሳቦች ብዙዎቻችን የምናውቀውን ወንድም በታላቅ አክብሮት ወደ መድረክ እጋብዛለሁ። እስቲ ምንድነው የእናንተን ምላሽ ማወቅ ፈልጋለሁ። ኡስታዝ ካሊድ ክብሮም እናመሰግናለን በጣም يا رمضان سبابي لمدان أهلا يا رمضان بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم افتح علينا فتوح العارفين وفقنا توفيق الصالحين اللهم آمين اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه السلام عليكم ورحمة الله وبركاته الحمد لله رب العالمين بقدميا ما شاء الله በጣም ታምራላችሁ ማሻአላ በመቀጠል ድሬ በመምጣቴ እጅግ በጣም ደስተኛ ነኝ የምርኩዝ ወንድሞችን ስል ነበረ ድሬ እስከዛሬ ፕሮግራም ጠርተውኛ ያቆም ብዙ ቦታ ሄጃለሁ አቦ ይጥሩና ብዬ ነበር እና እነሱም አላሳፈሩኝም አቦ ጠርተውሃል አሉኝ እና አቦ መጥቻለሁ እላችኋለሁ እሺ የተሰጠኝ ደቂቃ እጅግ በጣም ብዙ ስለሆነ አጠር አድርጌ አንድ መልእክት አስተላልፋለሁ ኢንሻአላህ እግረ መንገድ ለክቡር ከንቲባ እንዲሁም ደግሞ ለድሬ አስተዳደሮች በአጠቃላይ በነገራችን ላይ በጣም እድለኞች ናቸው ክቡር ከንቲባም የድሬ አስተዳደርም እንዲሁም የድሬ ህዝቦች በአጠቃላይ አላህ ሻሂድ ነው ማለት ከአዲስ አበባ ወደ ድሬ ስመጣ ከዋና ከተማ ወደ ኢትዮጵያ የመጣው ነው መሰለኝ የእውነት ነው እና ቆንጅዬይቷን ኢትዮጵያ ትመስላላችሁ ለማለት ነው አመሰግናለሁ ከዚህ በላይ ከሞቀን ጥሩ አይደለም ወደ ትምህርታችን እንምጣ አንድ ሐሳብ ብቻ ነሳለሁ يقول الله تبارك وتعالى في سورة طه ولقد عهدنا إلى آدم من قبل فنسي ولم نجد له عزما قرآن استكالو ውስጤን ከሚበረብሩ አያቶች መካከል አንዱን አካፈላችኋለሁ ሱረቱ ጣሃ ማዕራፍ ቁጥር 115 ላይ ያለ ቃል ነው አላህ እንዲህ ይላል ወለቀድ አሂድና ኢላ አደም ሚን ቀብሉ ከዚህ በፊት ከአደም ጋር ቃል ኪዳን ነበረኝ ይላል አላህ ከአባታችን ከአደም አለይሂ ሰላም ጋር አላህ ቃል ኪዳን ነበረኝ ፈነሲየ ረሳ ወለም ነጅድ ለሁ ዐዝማ ቆራጥ ሆኖ አላገኘነውም ይላል ይሄንን አያ በኋላ እናብራራዋለን ግን ወደ ኋላም ብሎ መለስ ብሎ ማየት የሚፈልግ አንድ ነገር አለ ይሄን ለመረዳት በአላህ ይሁንባችሁ ሰው ሳይኖር አንቺ ሳትኖሪ አንተ ሳትኖር ታሪክ ሊኖርህ ይችላል
አይኖርም። ማሻአላ በጣም የሚደንቀው ነገር ሰው ሳይኖር ኤግዚስት ሳያደርግ ታሪክ ሊኖረው አይችልም። እኔ ግን እላችኋለሁ እንኳን ደስ አላችሁ ሁላችንም ኤግዚስት ሳናደርግ ሳንገኝ ፍጡር ሳንሆን በፊት ታሪክ አለ። يقول الله تبارك وتعالى في سورة البقرة وإذ قلنا للملائكة واذكر وإذ قلنا للملائكة اسجدوا لآدم كذا بفيت وإذ قال ربك للملائكة جيته لملائكة اندبالة جيزي إني جاعل في الأرض خليفة سورة البقرة مرافق لكتر سلاسة جيته لملائكة اندبالة جيزي أستوصلا من إني جاعل في الأرض خليفة أني بمدر لاي خليفان أدر قالوا كذا ملائكتو سل خليفة من الناس تنقراتو قالوا أتجعل فيها من يفسد فيها ويسفك الدماء يمل إياك أنسو الله سلزي سلميمت أو خليفة ملائكتوش لا نسو تياكي يستو ملاش عندنا ملائكتوش يفسدوا مدرن ميبكنو دم ميافسنو يميل نقر أنسو الله عند ملاش ستا إني أعلم ما لا تعلمون أني إن أنت ما تقول النقر أو قالوا سلما سلا خليفة وسلمي متى خليفة إني جاعل في الأرض خليفة هذا خبر عظيم جدا قرآن قالوا أصدناكي تاريخوش مكاكل عنده هنا سو سايف فتر بفيت آدم عليه السلام نزريوش سايمت وبفيت الله بزمن نيوك أنقوا coming soon تقالش Yeah, we were coming soon once upon a time. ከለታት አንድ ቀን እኛ coming soon ነበር በቅርብ ቀን እና እኛም የሚገርማችሁ ነገር ሳንመጣ በፊት በቅርብ ቀን ተብሏል። ማለትም በቅርብ ጊዜ በምድር ላይ ኢኒ ጃኢሉ ፊል አርዲ ኸሊፋ ገና የሰው ልጅ እኮ አልተፈጠረም። የሰው ልጅ በአላህ እቅድና ሐሳብ ውስጥ ሳለን አላህ እቅዱን the divine plan መለኮታዊ እቅዱን ለማን ነገረ? ለመላእክት እየመጡ ነው እናንተ እየመጣችሁ ነው ተብሎ ተነግሯል። ከዛ መላእክቶች ያላቸውን ሐሳብ አነሱ። ጥያቄ ሲያነሱ አላህ አይ የሰው ልጅ ላ ይፍሲድ ምድርን አይበክልም ደም አያፈስም ተሳስታችኋል አላለም። ልክ ናችሁም ብሎ አላረጋገጠላቸውም። ያለው አንድ ነገር ነው። የሚመጣው ኸሊፋ የተባለው በነገራችን ላይ አደም አለይሂ ሰላም ብቻ አይደለም አደምና ልጆቹ ማለት ነው። ምክንያቱም ኢኒ ጃኢሉ ፊል አርዲ ኸሊፋ አንድ ኸሊፋ ነው ያለው እንዳትለኝ የሰው ዘር በአጠቃላይ እኮ ነው። ሳንመጣ ታሪክ አለን። ኤግዚስት ሳናደርግ በፊት ዜና አለን። እና መላእክቶቹ ጥያቄ ያነሱ። አላህ ግን አንድ ምላሽ ነው የሰጠው። በጣም ነው የምወደው መልሱን። ኢኒ አዕለሙ ማላ ተዕለሙን እኔ ማቀው ነገር አለ እናንተ አታውቁም አላቸው ለመላእክት። በእኔ መረዳት ይሄ ምን ማለት እንደሆነ ታውቃላችሁ? የሰው ልጅ ሚስጥሬ ነው እያለ ነው አላህ። የሰው ልጅ ምን ነው? ሚስጥሬ ነው። ምክንያቱም አሁን በነግራችሁ ሊገባችሁ አይችሉም ነው። እኔ ማቀው እናንተ ማታውቁት ነገር አለ። ስለዚህ አንተ በግለሰብ ደረጃ አንቺ እንደ ግለሰብ እኔ አሰን ኢንዲቪጁዋል እያንዳንዱ የሰው ዘር ቀለም ቋንቋ ጾታ ሃይማኖት ሳይለይ የአላህ ሰው ሚስጥሩ የአላህ ሚስጥር ነው። ከዛ በኋላ አላህ ድንቅ ሚስጥሩን ሊያሳያቸው ፈለገ። ቁጥር 31 ላይ ወዐለመ አደም አልአስማአ ኩላሃ ለአደም የነገራቶችን ሁሉ ስም አስተማረው ይላል። ከዛ መላእክቶቹ ተጠሩ። የነገራቶችን ሁሉ ስም ለአደም ንገራቸው ተባለ እና አደም ተነሳና ያ አደሙ አንቢኡሁም ቢአስማኢሂም ፈለማ አንበአሁም ቃለ አለም አቁል ለኩም አደም ተነሳና የነገራቶችን ሁሉ ስም ሲያብራራ ሲገልጥ ሲያዩ what an amazing creation is it እንዴት አስደናቂ የሆነ ፍጡር ነው ማለት ጀመሩ መላእክቶች። ለምን መሰለ? በመላእክት ዓለም ምርምር የሚባል ነገር የለም። መላእክት ይሄንን ማይክ አይቶ አስቦ ኦኬ ድምጽ ያወጣል ይሰማል ድሬዎች ይሰማል መልአኩ አይደለም እኔ ነኝ እኮ እና ማይክ ይባላል አይልም። መላእክት ተመራምሮ የሚደርስበት ዕውቀት የለውም። ተመራምሮ መድረስ ማወቅ የሚባል ወዐለመ አደም ነው የሚለው ተፍዒል ነው። over and over ለአደም አላህ አስተማረው ነው የሚለው። ነገርን ዲፕሊ ቲንክ አድርጎ በጥልቀት አስቦ
የሚረዳ የሰው ልጅ ነው። ለዛ ነው መላእክቶች ምን አሉ? ቃሉ ሱብሓነከ ላ ዒልመ ለና ኢላ ማ ዐለምተና። አንተ ካስተማርከን እውቀት ውጪ የምናውቀው የለም። መላእክት አኳየርድ ናውሌጅ የላቸውም። ዒልመል ከስቢ በጥናት የሚገኝ እውቀት የላቸውም። ኢልሃም ነው። አላህ ያሳወቃቸውን ያውቃል። አላህ ካላሳወቃቸው አንተንም አያውቅም። ካሳወቃቸው ግን ያውቃሉ። ለማንኛውም ከዛ ለአደም ስገዱ ተባለ። ወይስ ቁልና ሊልመላኢከቲ እስጁዱ ሊአደም ፈሰጀዱ። መላእክት ሁሉ ለአደም ሰገዱለት። አደም ጀነት ግባ ተባለ። አደም ጀነት ገባ። ወቁልና ያ አደሙ እስኩን አንተ ወዘውጁከ ወዘውጁከ ሚስትህ ጋር አብራችሁ ጀነት ግቡ ተባለ። ወዘውጁከ እና አብረው ጀነት ገቡ። ከገቡ በኋላ ለአደም በህይወት ዘመናችሁ ከዚህ በኋላ ያለውን የምናገረውን ነገር እንዳትረሱ። ለአደም አንድ ቁርአን በሉት እናንተ ለመረዳት አንድ ቁርአን ወረደለት። አስተግፊሩላህ አልዓዚም ኻሊድ ከየት አምጥተህ ነው? አንድ ቁርአን ምን አለለት? ወረደለት። አንድ ቁርአን ነው በቃ አንድ ወህይ ተሰጠው። ምን ያ አደም እስኩን አንተ ወዘውጁከል ጀና ወኩላ ሚንሃ ረገደን ሐይሱ ሽእቱማ ወኩላ ሚንሃ ከጀነት ተመገቡ ሁለታችሁም ባልና ሚስት። ረገደን ማለት የመጨረሻ ምርጥ የሆነ ነገር ነው ያለው ጀና። whenever you like በፈለጋችሁ ሰዓት። ረገደን ማለት wherever you like የፈለጋችሁትን አይነት። ረገደን ማለት from wherever you like ከፈለጋችሁት ቦታ። እንደገና ጨመራላ ሐይሱ ሽእቱማ ከፈለጋችሁት ስፍራ ተመገቡ። ወላ ተቅረባ ሃዚሂ ሸጀራ ይህችን ዛፍ ግን እንዳትቀርቧት። ብትቀርቧት ምን ይፈጠራል? ፈተኩና ሚና ዛሊሚን ከዛሊሙን ትሆናላችሁ። በቃ ለአደም የተሰጠው ለወላጆቻችን የተሰጣቸው ይሄ ነው። ምን ተሰጣቸው? የፈለጋችሁትን ብሉ። everything is open ኩሉ ሸይኢን መፍቱሕ ለኩም ፊል ጀና ሁሉ ነገር ክፍት ነው። አንድ ቦታ ግን መቅረብ አይቻልም። ወላ ተቅረባ ሃዚሂ ሸጀራ ይህቺ ዛፍ መቅረብ አይቻልም። ከቀረብ ፈተኩነ ሚነ ዛሊሚን። ኦኬ ጥሩ። እና ህይወት ተጀመረ በጀነት ውስጥ። ለአደም የተሰጠው አለይሂ ሰላም አንድ ቁርአን ምንድነው? ወላ ተቅረባ ሃዚሂ ሸጀራ ፈተኩነ ሚነ ዛሊሚን። ስለዚህ አደም ቁርአን መቅራት ከፈለገ የመጀመሪያው ገልጽ ሲገልጸው ምን ይላል? ወላ ተቅረባ ሃዚሂ ሸጀራ ፈተኩነ ሚነ ዛሊሚን። ሁለተኛ ገጽ ሲገልጽ ወላ ተቅረባ ሃዚሂ ሸጀራ ፈተኩነ ሚነ ዛሊሚን። ሶስተኛውን ሲከፍተው ወላ ተቅረባ ሃዚሂ ሸጀረተ ፈተኩነ ሚነ ዛሊሚን። እሺ እኔ የምለው ዛፉን አትብሉ አላለም አላህ። ከዛፉም አትብሉ አላለም። አረ ብሏል እንዴ? አላለም። እንዳትቀርብ ነው የሚለው። ከቀረብክ መብላት ክልክ መብላትማ አይታሰብም። መቅረብ አይቻልም። you cannot come close it መቅረብ አይቻልም። ኦኬ ከቀረብክ ግን ምንድነው የምትሆነው አለው። ሁለታችሁም ከቀረባችሁ ምን ትሆናላችሁ አለ። ፈተኩና ሚነ ዛሊሚን። ብዙዎቻችን የማናስተውለው መቅረቡ ዛሊም ራስን የበደለ የሚያረግ ከሆነ መብላቱም አይከፋ ነው ማለት ነው። መቅረቡ ዛሊም የሚያረግ ከሆነ መብላቱማ ታስቦ በቃ ምን ሊያመጣብህ እንደሚችል። ኤንዌይስ ግን ፈወስወሰ ኢለይሂ ሸይጣን ከመወስወሱ በፊት ግን አላህ ጀነት ካስገባቸው ገብተዋል። ጀነት ከመግባቱ በፊት አደም አንድ ነገር አውቋል። ምን አትሉኝም? ጠላት አለ። አላህ በአይኑ ነው ያሳየው ለኢብሊስን በአይኑ ኢነ ሃዛ ይህ ዐዱውን ለከ ላንተ ጠላትህ ነው። ወሊ ዘውጂከ ለሚስትህም ጠላት ነው። ፈላ ዩኽሪጀነኩማ ሚነል ጀና ከጀና ለመውጣት ሰበብ እንዳይሆናችሁ ዎች አውት አደም ተጠንቀቅ አደም። እሺ ብሏል። ገባ ጀነት። ከዛ ሸይጣን ወሰወሰው። ከወሰወሰው በኋላ ወስወሰው አንድ አይደለም በቃ በጣም ረጅም ጊዜ ነው የፈጀው። it takes time እና ከእናታችን ጋር ያው ውይይት ነበራቸው ብዬ አስባለሁ። ምን ትያለሽ ብሉት እያለ ነው
እኔም ውስጤ ይለኛል ያው ውስጤ ነው እኮ ምን ነው አርኛ አረ ዛሬ እንደዛ እኮ ነው አትቅረቡት የተባለው ዛፍ ማን ነው ሴት አትቅረቡ የተባለው ነገር አለ እና መጀመሪያ ሲቀራረቡ ምንድነው ውስጤ ይሰማኛል ነው የሚለው ይሰማዋል ሙቀት ይለኛል ይላል እሷም የሆነ እኔ እኮ ሳይ ድንግጥ ብለው ነገር አለኝ ትላለች ወይኔ ሲያሳዝነኝ እኔ እኮ በቃ አሳዘነሽ ወላ ተቅረቢ هذه الشجره ይሄንን ሰውዬ እንዳትቀርቢ ማን ለማንኛውም አትንኩ የተባሉት ነገር አለ በጊዜ ሂደት ሸይጣን እንደምታውቁት አሳታቸው فأزلهم الشيطان عنها ከዛስ ከበሉ አይደለ እስቲ የበሉት ምንድነው ወላጆቻችን የበሉት ምንድነው ማንም ይነግረኝ ምን በሉ እሺ በህይወት ዘመናችሁ መርሳት የሌለባችሁ ትምህርት ብያለሁ አይደል አንደኛ እንዳትቀርበው ተብሏል فتكون من الظالمين ሁለት ሶስት ነገሮችን ተናግሬ እጨርሳለሁ በህይወት ዘመናችሁ እንዳትረሱ አደም አለይሂ ሰላም ምን እንደበላ አናቅ አላህ ፍጹም ረሂም የሆነ ጌታ አባታችን ምን እንደበላ እናታችን ምን እንደበሉ አልነገረንም የለም فأكلا منها ከዛፉ ተመገቡ ይላል ጣሃ ላይ ሱረቱል አዕራፍ ላይ فلما ذاق ከዛፉ በቀመሱ ጊዜ አላህ ያሳይ ዛፍ ይቀመሳል ዛፍ ይቀመሳል አይቀመስም ከዛፉ የሆነ ነገር ነው የቀመሱት ማለት ነው ከዛፉ የሆነ ነገር ነው የበሉት ማለት ነው ግን አልነገረንም ለምን እንዳልነገረን ታውቃለህ ቁርአን ውስጥ እንዴት የአባት እንዴት የእናት ወንጀል ለልጅ ይነገራል አይነገርም ይሸፈናል ወንጀል ይሸፈናል የእህትሽ ወንጀል ይሰተራል የወንድምህ ወንጀል ይሰተራል አላህ ዝርዝር ውስጥ አልገባም just አለፈው አጠፋው አለን ነገረን በቃ አለፈው አንድ በቃ የሚያምረኝ አባባል ልንገራችሁ be like the night that covers everything እንደ ማታሁን ሁሉ ነገር እንደሚሸፍነው وجعلنا الليل لباسا አይደል የሚለው ሁሉ ነገር የሚሸፍን እንደ ሌሊቱን የሌሎችን ወንጀል ለመሸፈን እንደ ሌሊቱን ይላል የሌሎችን ደግሞ መልካም ነገር ለመግለጥ be like the day that expose everything ሁሉ ነገር እንደሚገልጠው ቀን ሁን ይላል የኔና እናንተ ባህሪ መሆን ያለበት እንደዛ ነው እንደ ማታ وجعلنا الليل لباسا ለወንድም ሸፈን ነው የሚደረገው የኡማ ሸፈን ነው የሚደረገው የእህትሽን ሸፈን ነው የሚደረገው መልካም አላህ ምን እንደበላ አልነገረን በጣም የሚደንቀኝና የትምህርቴ ዋና ሐሳብ ዛሬ ይዛችሁት እንድትሄዱ የምፈልገው ነገር አደም ስንት ኹጥባ ነው የተሰጠው ስንት ኹጥባ ነበር የተሰጠው አንድ ስንት ነው ወላ ተቅረባ هذه شجره እንዳትቀርበው ይሄ ይረሳል ولا تقرب هذه الشجره يرسل አይረሳም ሸይጣን በአይኑ አይቶታል ان هذا عدو لك ولزوجك ይረሳል አይረሳም አደም አጠፋ በጣም የሚገርመኝ ነገር ልንገራችሁ ቁርአን ውስጥ والله العظيم አደም አጥፍቶ አንድ ቦታ አላህ ይወቅሰው ይሄን ታውቃላችሁ አንድ ቦታ አላህ አደምን ሲወቅሰው አናይ አንድ ቦታ አልወቀሰው አለማ قل لكم አልነገርኳችሁም ወይ ይሄንን ዛፍ አትቅረቡ ሸይጣን ለእናንተ ጠላታችሁ ነው ብዬ አልነገርኳችሁም ወይ ይሄ ነው በቃ ወቀሰው እና በጣም የሚገርመው ነገር የማይረሳውን ነገር ረስቶ አላህ ምን እንዳለ ታውቃላችሁ ወለቀድ አሂድና ኢላ አደም من قبل የተነሳንበት አያ ከአደም ጋር ቃል ኪዳን ነበረኝ አለ አላህ እና ቃል ኪዳኑ ምንድነው ወላ ተቅረባ هذه الشجره فتكون من الظالمين فنسي ረሳው አለ አላህ ምን አለ ረሳው በቃ አው ረሳው የዛሬው ትልቁ ትምህርት ምን እንደሆነ ታውቃለህ አላህ ኡዙር ይሰጣል ለአባታችን ኡዙር ሰጠው ረስቶት ነው ያ ረብ እንዴት ይረሳል ወላ ተቅረባ هذه الشجره فتكون من الظالمين ረሳው فنسي ረሳው እኔና እናንተ ስንት ነገር ነው የረሳነው ስንት ነገር ረሰናል የረመዳን ወር ትልቁ የሚጫወተው ሚና የረሳነውን እንድናስታውስ
ከመርሳት ገፍላ እንድንነቃ ነው። እረሳው አላህ ኡዝር ሰጠው። አንድ ትእዛዝ ተሰጥቶት እሱን ረሳ ማለት መቀበል በጣም ነው የሚከብደው። ይሄንን ሐሳብ ግን ልበ ሰፊነት ረህመትን እንድንማር ነው። ወለም ነጂድ ለሁ ዐዝማ ቆራጥ ሆኖ አደምን አላገኘነውም ማለት በቃ የሁሉ ነገር ስኬት ቅድም ሲባል ነበር። ለቆራጥ አመራርነታቸው ሲባል ነበር አይደል? ቆራጥ የሆነ አመራር ይባላል። በነገራችን ብዙ ጊዜ ፖለቲከኛ አይደል? ቆራጥ የሆነ አመራር አስተዳደሩ ቆራጥ አመራር ካለ መሻገር ይቻላል። አደም ያልተሻገረበት በወቅቱ ቆራጥነት አተንበት ነው አለ። ምን አጣንበት? ቆራጥነት። ረመዳን ከሚያለማመደን ነገር መካከል አንዱ ቆራጥነት ነው። ጉሮሮ ልጠጣ ይላል፣ እኛ ቆራጥ እንሆናለን፣ አይቻልም። ሆድ ልብላ ይላል፣ እኛ ቆራጥ እንሆናለን፣ አይቻልም። ስጋ ፈቃደ ላይ ምን እንሆናለን? ቆራጥ እንሆናለን። ቆራጥ ከሆንን እመኑ በዱንያም በአኺራም ስኬት ያለው ምን ውስጥ ነው ካላችሁኝ፣ ቆራጥነት ውስጥ ነው። አላህ ሁላችንንም የቆራጥ ባለቤቶች አላህ ያድርገን። ኡሉል ዐዝም አላህ ያድርገን። ብዙ አጥፍተናል፣ ረስተውት ነው ብሎ አላህ ይለፈን። አይሻልም? ረስተውት ነው ብሎ አላህ ይለፈን። እኛም ለሌሎች ኡዝር የምንሰጥ አላህ ያድርገን። እኔም እንዳማረብኝ እናንተም እንዳማረባችሁ አላህ በኸይር ዳግም ያገናኘን። እኛም መተናነጣችሁ እናንተም ፈልጋችሁ አትጡን። ደህና ደሩ። እሺ የደህና ደሩ ሲሩ ምን እንደሆነ አልገባንም። መሸ እንዴ? ኡዝር ሰተነዋል። ችግር የለም። ረስቶት ቅድም መድረኩ ላይ ሲመጣ አቦ ታምራላችሁ ሲል ነበረ። ሲገባ ደግሞ ከኔ ጋር አቦ አንድ ነገር አለኝ ለድሬዎች ማበረከተው ብስራት ብሏል። ያ ረመዳን ሰበቢ ለመዳን አህለን ያ ረመዳን መጓዝህን ሳልቀበል ማዕዛህ ያውደኛል ዳግም መብሩክ ዓለይኩም። በሲራ የቁርአን ጥናት ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲስ በአላህ ፈቃድ አዲስ የገነባ ነው የቁርአን ጥናት ማዕከላችን ነው። እንኳን በደህና መጣችሁ። ትናፍቃለች ነፍሴ ለመዳን በኃጢአት ላለፈ ስሜቴ የሳሳው ሳሩን ብቻ ያየው ገደሉን የረሳው አፋፍ ላይ እንደቆምኩ ወሰኑን አልፌ እናፍቅሃለው መመለሻው ጠፍቶኝ ካላህ ተኳርፌ። ይህ የምትመለከቱት ክፍል የሴቶች የመማሪያ ክፍል ነው። የሴቶች የመማሪያ ክፍል በዚህኛው ሳይድ ሲሆን በጀርባ በዛኛው ሳይድ ደግሞ የወንዶች የመማሪያ ክፍል ነው። ወንዶችና ሴቶቹን የለየንበት በእንደዚህ አይነት በመታየት ላይን ማራኪ በሆነ ዲዛይን ወንድና ሴቶች የሚማሩበትን ክፍል ለይተና ተማሪዎች እዚህ ወንበር ላይ ይቀመጣሉ። ቁርአናቸው ማስቀመጥ እንዳይቸግራቸው እዚህ ላይ ያኖራሉ። ውሃቸውን እየተጎነጩ የቁርአን ጥናት ለትምህርታቸውን ይከታተላሉ ማለት ነው። እሺ ይህ የምትመለከቱት ከጀርባ ያለው ስቴጅ ነው። በሲራ ኢንስቲትዩት ፎር ቁርአኒክ ስተዲስ የሚል ሎጎ ያለው እኔ ተቀምጬ የማስተምርበት ቦታ ነው። ወንዶች ከዚህ በኩል ወይም በዚህኛው ሳይድ ሆነው በቀላሉ እኔን እየተመለከቱ መማር እንዲችሉ የሚያደርጋቸው ነው።
የሴቶቹ በዛኛው ሳይድ የወንዶቹ በዚህኛው ሳይድ እኔ በማስተምርበት ጊዜ ግልጽ የሆነ እይታ እንዲኖራቸው ያደርጋል ማለት ነው። በመቀጠል ወደ ሌሎች በሲራ የቁርአን ጥናት ማዕከል ቢሮዎች ወስዳቸዋለሁ። አብራችን ቆዩ። ትናፍቃለች ለመዳን አሁን የምንገኘው የተማሪዎች የመወያያ ክፍል ነው። ቅድም የተመለከትነው የነበረው ተማሪዎች የሚማሩበት የትምህርት ቤቱን ነበረ። እዚህ ደግሞ ተማሪዎች የቁርአን ትምህርት ከተማሩ በኋላ እርስ በርሳቸው የሚወያዩበት ክፍል ነው። ይህ የምታዩት ክፍል ደግሞ በሲራ የቁርአን ጥናት ማዕከል ማናጀር ቢሮ ነው። ይህ ደግሞ የምትመለከቱት ቢሮ የኔ ቢሮ ነው የሚሆነው። በስተመጨረሻ ሙሰላ አላህን የምናመሰግንበት የምንሰግድበት አነስተኛ የሆነች ሙሰላ ይህንን ይመስላል። እኔ እሰግዳለሁ፣ ለእናንተ መልካም ጊዜ እመኛለሁ። ሰላም አለይኩም። እሺ፣ እንዴት አያችሁ ታዲያ? በሲራ በጣም የሚገርም የቁርአን ስተዲ ፕላትፎርም ነው። ሁላችሁም ተማሪ መሆን ትችላላችሁ። በኦንላይንም ትምህርት ይሰጣል። ሲስተሙን የሞባይል አፑን አጠቃላይ የዚህ የኦንላይን ስርዓቱን ስካይሊንክ ቴክኖሎጂስ እንዳበለጸገለት ሲገለጽ ሰምተናል። ስካይሊንክ እናመሰግናለን። ያ ረመዳን ሰበቢ ለመዳን አህለን ያ ረመዳን